ጆኒ ጂጂሱ ጨዋታው እጅግ በጣም እያበላሸው ይገኛል። ለቀጣይ ምናልባት ጆን የሚቀጥል ከሆነ እዚህ ውድድር ላይ ደካማ ውጤት እንደሚኖር በእርግጠኝነት መናገር እችላለሁ። ሆነ ተከናወነ። ጃኒ ልክ ነበረች። ብዙዎቹ እያለቀሱ ይገኛሉ። እንግዲህ ቁማር ያስያዙ ሰዎች ማለት ነው። አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። እናሳ 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ። በዚህ ገብቻለሁ፣ ቻው ብያለሁ፣ ቱርክ ሄጃለሁ፣ አውሮፓ ልሄድ ነው፣ አልመለስም፣ እንቁላሉ ተሰበረ፣ እንቁላሉ መተት አለው ምናምን ስትል የነበረ ሰጋቱራ ዝም ብለኝ ኢንዶሚ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮች ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። ዛሬ እንግዲህ እጅግ በጣም አጓጊ የነበረው የሴዶና የጆን እንዲሁም ደግሞ የንቃተ ህሊናና የሮቤል እንግዲህ ዛሬ ተከናውነዋል ማለት ነው። ስለዚህ ጉዳይ እናያለን። በዚህ ጉዳይ ላይ እንግዲህ እኔ እጅግ በጣም የደበረኝ ነገር አለ ከጆ ጂጂሱ ጋር ተያይዞ ማለት ነው። እንግዲህ እሱም እናወራለን ማለት ነው። እንዲሁም ያሉትን መረጃዎች እና ሚዲያ ላይ ምን እየተባለ ያለ ነገር ካለ እነሱም እናወራለን ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ወሬ አላበዛም። እንግዲህ ወደ ቪዲዮ እንሻገርና ያላችሁን ሀሳብና አስተያየት መጻፍ ትችላላችሁ። በኋላ ደግሞ ተወዳዳሪ እንዳይለኝ አዳነች አበቤ ተገኝታለች። በእርግጥ ጥሪ ቀርቦላት ነበር። በዚህ ዘርፍ ብቻ ሳይሆን በርካታ የስፖርት መሰረተ ልማቶች ተሰርተዋል። ስፖርት ለፍቅር ነው፣ ስፖርት ለአብሮነት ነው፣ ስፖርት ለወዳጅነት ነው እና ዛሬም በዚህ በአሸናፊነት የሚታወቀውን የጋራ ድላችን በሆነው በአድዋ ማዕከል ቆይ ነው የሚለኝ። በኋላ ደግሞ ተወዳዳሪ እንዳይለኝ ከዝናሽ ጋር መልካም ጊዜ ይሁንላችሁ። ሌላ ፕሮግራም ስላለኝ መልካም ምኞቴን ለመግለጽ አመሰግናለሁ። ከልብ አድርገን እናመሰግናለን። ይሄንን አሪፍ ነው። እንደዚህ አይነት ሰዎች ወደዚህ መድረክ ሲመጡ አጓጊ ያደርገዋል ጨዋታውና ወይዘሮ አዳነች መምጣታቸው አሪፍ ነው። አክብሮታቸውም አሪፍ ነው። እናመሰግናለን። ማማ እንግዲህ ለሁለተኛ ጊዜ ጆን ይወስዷል። ለሶስተኛ ጊዜ እንኳን ጨዋታው ካለቀ በኋላ ይመስለኛል አይደል? ይሄንን ኧረ ድምፅ ሴዶ አሳዘነኝ። አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፈ በቃ አልተሸነፍክም አንተ። የተሸነፍኩበት ምክንያት ደግሞ የጣዕም ዳቦ ህብስት ዳቦና የተለያዩ ጣፋጭ ኬኮች ስላልበላሁ እሱም በበላ ኖሮ አልሸነፍም ነበር። ለማንኛውም ለበዓል ጣዕም ዳቦ። በነገራችን ላይ ይህንን ጉዳይ ሴዶ እጅግ በጣም ተጠቅሞበታል። ከጆኒ በላይ ሴዶ በጣም እጅግ ትልቅ ነገር ሰርቷል ብዬ አስባለሁ። በዚህ ዙሪያ ላይ ማለት ነው። በገንዘብ የሚሆን በሌሎች ነገሮች ማለት ነው። በዝና ሊሆን ይችላል። እጅግ በጣም ብዙ ነገር ተጽዕኖ ፈጥሯል። ጆኒ እኮ የሚያውቀው ሰው የለም። የሚያወሩት ሴዶ እንዴት ነው ሴዶ እንዴት ነው ነው የሚለ ሴዶ አሸነፈ ወይም ተሸነፈ ነው የሚያወራው እንጂ ጆን ነው ብዙ ሰው የሚያውቀው የለም። ማይጠፋም ከኔ በቀሉ ያንቺና እኔ ትክክለኛ ያራዳ ልጅ ማንን ትክክለኛ የሰው ልጅ ነህ፣ አዛኝ ነህ። በቃ ዛሬ ማንነትን አስመስክራል። እጁን ሰብረኸው ነበረ፣ ባዘኔታ ነው ያለፍከው። ከአንድ ሁለት ሶስቴ ከዚህ በፊት ቪዲዮ ሰርቻለሁ። እንዳይዝህ ከተጠመጠመብህ እጅን ይሰብራል፣ እግርን ይሰብራል ብያለሁ።
ስፖርት የማይገባቸው ጠባብ ትናንሽ ጭንቅላት ያላቸው ሰዎች ግን የማይሆን ኮሜንት ስትጽፉ ነበረ። እንዴ ታዲያ ምን አዲስ ነገር አለው? ይሄ የታወቀ ነገር አለ እንዴ? ስፖርቱ ይሄ ነው፣ ጆኒ ይሄ ነው። የሰው ማንነት ወቁ፣ ችግር የለውም። ከፍ ዝቅ ያለ ነው፣ መቻል አለመቻል ያለ ነው። ልትጋጠሙ ስትመጡ ግን ማንን እንደምትገጥሙ ጠላታችሁን ማወቅ አለባችሁ። ጆኒ ትክክለኛ ማንነትን አሳይታል። ባታዝንለት የሴዶ እጅ ዛሬ ተሰብሮ ነበር። አዙሬ የጨረስከውን እጅ ነው አዝነ የመለስክለት። 3 ዘርግተህ ይዘው የነበረውን እጅ እንዲህ ሰብረው የነበረውን እጅ ነው አዝነ የተውክለት። ጀግና ነህ፣ በጣም ጀግና ነህ። ይሄ አሪፍ ነው። ትችላለህ። በቃ ይህንን ያለው ሴዶ እንዳይጠመጠምብህ እንዳይጥልህ በርቀት ለመምታት ሞክር። በቃ ይህን ያለው ሌላ አይደለም። በነገራችን ላይ እንደማይሰብሩ እርግጠኛ ነበርኩኝ። ምክንያቱም ደግሞ እንግዲህ አንጨካከንም ብዙ ጊዜና ሊሰብረዋል ተብሎ የማይታሰብ ነገር ነበር። አብዛኛዎቻችሁ ምንም እውቀት የሌላችሁ ስትንጫጩ ነበር። ይሄ ባይናችሁ አያችሁት። አዙሮት ነበር፣ እጁን ሰብሮት ነበር። በቃ የጨረሰውን ነገር አዝኖለን ነው የተወው። አካበድክ። ይህን ማመን አለብን። ጆኒን እናመሰግናለን፣ ሴዶንም እናመሰግናለን። ለድፍረት፣ ለጥረት፣ ለትግል እናመሰግናለን። ቆንጆ ውድድር አይተናል። ጥሩ ጊዜ። እኔ በጣም ደብሮኛል። ጆኒ በቀጥታ የቴሌቪዥን ጣቢያ እጅ ሲሰበር ስላላሳየህን እናመሰግናለን። ከህፃን እስከ አዋቂ የሚያየው ፕሮግራም ነው። ምን ያህል እጁን እንዳዛርኮ ያስታውቃል። እንዴት ልሰብረው እንደምችል ያስታውቃል። ሁሉ ነገር የሚያስታውቅ ስራ ነው። አዝነን የተውከው እናመሰግናለን። ሴዶንም እናመሰግናለን። ይሄ ትልቅ ነገር ነው። ጀመር ጃኒ ልክ ነበረች። በግነ ሴዶ በግነ እቺ ልጅ እንግዲህ አሲዛ ነበር ይመስለኛል። እና እንግዲህ ጃኒ ማስያዝ አሲዛለች አይደል? ጃኒ ምናልባት ካልተሳሳትኩ ያስያዘች ይመስለኛል። 2 ሚሊዮን አሲዛለሁ ስትል ነበር። እንግዲህ ለዛ ነው እየተናገረች ያለችው ማለት ነው። ተበልቻለሁ እያለች ነው ያለችው። እና እስኪ ቪዲዮውን እስከ መጨረሻ እንየውና ሀሳብ እንሰጥበታለን። ከዛ ግን በስተመጨረሻ ትልቅ ነገር እናገራለሁ፣ የራሴ ሀሳብ ማለት ነው። ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ፣ ወላሂ ሲጀመር አገባቡ ራሱ ልክ አልነበረም እኮ። በኋላ ምን አፈሰስክብኝ? በግነ አልጫወትም ብለህ እንደነበር ባትጫወትስ፣ ቢቀርብስ ባይጫወትስ፣ ባገባስ ምን ነው ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ሆዳም፣ ለምግብ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይህም ባይገባ በግ 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ፣ በዚህ ገብቻለሁ፣ ቻው ብያለሁ፣ ቱርክ ሄጃለሁ፣ አውሮፓ ልሄድ ነው፣ አልመለስም፣ እንቁላሉ ተሰበረ፣ እንቁላሉ መተት አለው ምናምን ስትል የነበር ሰጋቱራ አውቆ ነው ዛሬ። በነገራችን ላይ ይሄንን ነገር ሆን ብሎ ነው ያደረገው ወንድማችን ሴዶ ማለት ነው። እጅግ በጣም ትልቅ ነገር ነው የሰራው። ለራሱ እንደ ቢዝነስ ነው የያዘው እንጂ አሸንፋለሁ ብሎ በእርግጠኝነት እንደማያስብ ገምታለሁ፣ ወይ ደግሞ በደንብ አድርጌ ነው የምረዳው። ነገር ግን ምናልባት የተወሰኑ ነገሮች እንደሚያገኝ በዚህ ውድድር ላይ እንዲሁም ደግሞ ከሚመጣው ዝግጅት ለሱ ከሚሰጠው ትኩረት አንዳንድ ፕሮሞሽኖችን እሰራለሁ ብሎ ያሰበ ይመስለኛል። እና ከዛ አንጻር ብዙ ነገሮች እያወዛገበን የቆየው ማለት ነው። እና ቀላል ነገር አይደለም ሴዶ ያደረገው በነገራችን ላይ በዚህ አጋጣሚ ማለት ነው። እጅን አጣው ነበር፣ እጅን ቋቋ አርጎ ሰብሮል ነበር እና ተርፈሻል። ልንገር ብዬ ነው። ቢሰበር ኑሮ ብዙ ሰው ይቆጣል ነበር በእርግጠኝነት። ምንም ፋታ አንሰጠውም ነበር ለጆኒ። ምክንያቱም በጣም ጨካኝ ነው ብለን ከሀገርም ልናስወጣው እንችል ነበር። በዚህ አጋጣሚ ሆነ ተከናወነ። እስከ ዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው
ብለኝ ኢንዶሚ በቃ አለቀ። በዚህ ጨዋታ ነው የሚያልቀው። ተደገመ። የባለፈው ራሱ አይ እዚህ ላይ እኮ እጅግ በጣም አለቀ። ኢንዶሚ እኔ እግዚአብሔርን አሳዝኖኛል። ሴዶ ጀግና ነህ። ካባ አላደረገም። 2 ፔጁ ተይዞ አንበሳ አንበሳ ግን በልቻለሁ። ሴዶ ይሸነፋል። በቀሉ እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ የነበረው ቆይታ ሁላችሁንም የምታውቁት ይመስለኛል፣ አይታችሁታል ብዬ አስባለሁ። እጅግ በጣም አጓጊ ነበር። ምናልባት ከአሁን በኋላ ግን ይሄንን ነገር ምናልባት ደግሞ ጆኒ ጂጂሱ እዚህ ፋይት ላይ የሚካተት ከሆነ ይህ ቲኤፍሲ ሚሆን ሌሎች ውድድሮች እጅግ በጣም የሚደበዝዙ ይመስለኛል። ምክንያቱም ደግሞ እዚህ ሰው ብዙ ገንዘብ አውጥቶ የሚገባው ለመዝናናት ለመጫወት ነው እንጂ እንዲሁም ዝም ብሎ ጆኒ አሸነፈ ሴዶ አሸነፈ ለማየት አይደለም። እኔ አሁን ብትጠይቁኝ ጨዋታው ነው የምፈልገው። የነ ሴዶ ሚሆን የነ ሌሎቹ መሸናነፉ አይደለም የምረዳው። እኔ ጆኒ እንደሚያሸነፍ ምናልባት 90% እርግጠኛ ነበርኩኝ። ምናልባት ለሴዶ 10% የተሰጠበት ምክንያት አንዳንዴ አይታወቅም ብዬ ነው እንጂ በእርግጠኝነት ጆኒ እንደሚያሸንፍ እርግጠኛ ነበርኩኝ። ምክንያቱም ደግሞ እንግዲህ ስለምንረዳው ማለት ነው። እና ይህ ምናልባት በቀጣይ ጨዋታዎች ወይም ቲኤፍሲ 3 ላይ ጆኒ የሚፋለም ከሆነ ወይም ፋይት የሚያደርግ ከሆነ እዚህ ጨዋታ ላይ በእርግጠኝነት ጨዋታው እጅግ በጣም ይደበዝዛል፣ ሰውም የሚገባ አይመስለኝም። ይህ የሚሆንበት ምክንያት ደግሞ እንግዲህ ላስረዳችሁ። አንደኛው ነገር ጆኒ እንጠብቀዋለን፣ ያሸንፋል ብለን እንጠብቃለን። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ እንግዲህ እንዴት ነው የሚያልቀው? ምናልባት እንኳን ጨዋታ የምናይ ከሆነ ቢያሸንፍ እንኳን ሲደባደቡ ማየት እንፈልጋለን። ስለዚህ ጥሩ ነው፣ ችግር የለውም ብለን እናልፍ ነበር። ነገር ግን በ5 ሰከንድ ውስጥ በአንድ ደቂቃ ውስጥ የሚያልቅ ከሆነ ለምን ብለን ነው የምንገባው? እኛ ጨዋታ ለማየት ለመዝናናት ነው የምንገባው እንጂ ዝም ብለን አይደለም የምንገባው ለመሸናነፍ። እኔ እንጃ እንደዛ ፈልጎ የሚገባ ሰው ያለ አይመስለኝም። ምክንያቱም የታወቀ ውጤት ስለምናውቀው ማለት ነው። እና ምናልባት እዚህ ትልቅ መልእክት ማስተላልፎ ምናልባት የሚደርሳቸው አይመስለኝም። የሚደርሳቸው ከሆነ ግን ምናልባት ጌች ይህንን ነገር ማስተካከል አለበት። ጆኒ ጂጂሱ ወይም ለሱ የሚመጥን ከውጭ ሀገር ሌላ ሰው ወይም ደግሞ አገር ውስጥ ካለ ተፈላልጎ ተገኝቶ እጅግ በጣም አጓጊ እንዲሆን ቢያደርጉ አንደኛው ይሄ ነው። ካልሆነ ደግሞ ጆኒ ከዚህ ውድድር ራሱ ማግለል አለበት ወይ ደግሞ ጌች ከዚህ ጨዋታ ማስወጣት ያለበት ይመስለኛል። ምክንያቱም ደግሞ ይህን አጓጊ እንዲሆን ይህንን ነገር ይጠበቃል ማለት ነው። ስለዚህ ኒንጃ የሚደብር ይመስለኛል። ለቀጣይ አብረን ሆነን የምናየው ነገር ነው። ነገር ግን ከውጭ ማምጣት አለባችሁ ለጆኒ የሚመጥን። ካልሆነ ደግሞ ጆኒ ከዚህ ፋይት ራሱ ማግለል አለበት ብዬ አስባለሁኝ። እና እኔ እጅግ በጣም ነው የደበረኝ በነበረው ጨዋታ ማለት ነው። እና ማሸነፉ እያወቅኩኝ ደግሞ እንደዚህ በ5 ሰከንድ የሚያልቅ ጨዋታ እጅግ በጣም ይደብር ነበር ለእኔ። ለእናንተስ እንዴት ነበር ጋይስ? የእናንተ ሀሳብና ኮመንት ጻፉልኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ሰላም ጤና ይስጥልኝ።